እንዴት ናችሁ ቤተሰቦች? እስኪ ዛሬ ደግሞ የማንጎ ገበያ ምን ይመስላል የሚለውን በቆቦ ከተማ ሰኞ ገበያ ላይ ተገኝተናል። ከአንዳንድ አቅራቢዎችና ተረካቢዎች ጋር ጭውውት እናደርጋለን። እስኪ አብረን እንጎብኝ። ይዞ እንደምን አደርክ? ደህና ነህ? አለን። ማንጎ ስንት ነው? ማንጎ 40 ብር አንዷ ማለት ነው። ይሄ ምንድነው ዘሩ? ቶሚ ይባላል። ቶሚ ኦኬ። አፕሉ ነው አይደለም? አፕሉ ነው። ኦኬ። ይሄኛው ኦኬ። ይሄ ኬንት ይባላል። ኬንት እሺ። ይሄ አፕል ይባላል። አፕል ኦኬ። ይሄ ሎካን ይባላል። ሎካል የአካባቢ ማለት ነው። የቆየው ሎካል። ማንኛው የተዳቀለው? ይሄኛው ይሄ እነዚህ ማለት ነው። አዎ እሺ። በቆይታ ጊዜ ማንኛው ለብዙ ጊዜ የሚቀመጠው? መቀመጥ የሚችለው ይሄ ይቀመጣል። ትንሽ የመቆየት ጊዜ የመብሰል እንትኑ ማለት ነው። ቶሎ መበላሸት ነው ያለ መበላሸት ጊዜ ይጠብቃል። ጊዜ ይጠብቃል። በዋጋስ የትኛው ነው ውዱ ቅናሹ? ይሄኛው ማለት ነው። ኦኬ። አሁን ከለሩ ቀይ ነው ሲታዩ ግን መብሰልና አለመብሰል በምንድን ነው? በመንካትም ያው ይለያል። ምሳሌ አሁን የና ከረሩ የራሱ አይደል እንዴ? ሁሉም በስሏል። የራሱ ከረን ነው። ይሄ ተጠለም አይነት ነው። አሁን ይሁን አላውቀውም እሱ በይታ። እናንተ ግን በልምድ ታውቁታላችሁ። ገበያውስ እንዴት ነው? ገበያው ብቻ የትራንስፖርት ችግር ስላለ የመኪና መወደድ ከሩቅ ሀገር ይመጣው ነጋዴ ይመጣል። በረከባ ነው እዚህ ያመጣችሁ? በረከባ እዛ ይመጣሉ። ማሳው ጋር ይመጡላችኋል? ማሳው ይመጣው በጥሬው የሚገዛ ሰው ብቻ ነው። ኦኬ። በጥሬው በኪሎ ማለት ነው። በኪሎ ጁስ ቤቶች ምናምን እንደዚህ በጃም ላይ የመጡ አይገዟችሁም? ይገዛሉ። ወደ ሌላ ስለዚህ አሁን አቆቦ ውጭ ወደ ሌላ ቦታ ትወስዳላችሁ? ካለማጣ ስለዚህ አሁን ማንጎ የሚበላበት ጊዜ ነው ማለት ነው። በአመት ስንት ጊዜ ይመረታል? በአመት ሁለት ጊዜ። አልተመቸው ሁለት ጊዜ፣ አልተመቸው አንድ ጊዜ። የራስ እንክብካቤ መስኖ ምናምን ትጠቀማላችሁ? አዎ በቃ ዋው፣ በጣም አሪፍ ነገር ነው የምናየው። እኔ እንደዚህ አልጠበቅኩም ነበር። ወደ ገበያው ስመጣ ለመቅረጽ ወደዚህ ስመጣ እንደዚህ የደመቀና የበዓል ዋዜማ የሚመስል የሰው ግርግር የማንጎ ብዛት እንደዚህ ይሆናል ያልጠበቅኩም ነበር። በጣም አሪፍ ነገር ነው ያየሁ ያለሁት። ዞር እያልን እስኪ አብረን ነው ተከተሉን። እስኪ ካሜራችን ጋር እንዙር አብረን። በጣም የተለየ ነው ማንጎስ። ኦኬ። አምሳ ብር እንጂ ነው በጣም። ጤና ይስጥልኝ። ማን ልበል? ወርቁ ደምሌ። ከየት ነው? ከአራዱ። ኦኬ። እና ማንጎ እንዴት ነው? ማንጎ በጣም ያምራል። በጣም እያየሁት እኮ በጣም ደስ ይላል። በጣም አሪፍ ነው። አሁን የመጣው ገበያው አሪፍ ነው። ሰው በጣም እያየሁት ነው። እስኪ በስ ነው በጣም ረከባ አለ። በጣም ይሄ ሁሉ ነጋዴ ነው። ነጋዴም ገበሬም ነው። ገበሬ ነው። አብዛኛው ገበሬ ነው። ወዴት ነው የሚወስዱት አሁን? ወደ አላማጣ የሚሄዳል፣ ወደ መሀል የሚሄዳል። ፈለገው ቦታ በቃ በማንጎ ምርት ታዋቂ ነው አራዱ ነው። በጣም የተለየ ነው። በጣም የተለየ ነው። አሁን እነዚህ ስንት ናቸው? እስኪ ያነሳ አሳይኝ እስኪ። አሁን እኛ በጃብላ ነው የምንሸጠው። እስከ 27 እስከ 28 እስከ 37 ነው የምንሸጠው። እስከ 27 እስከ 28 30 ብር ይሸጣል ማለት ነው። አሁን ግን ያው ገበያው ትንሽ ይደርሳል። በዛ ሞቅ ስላለ አሁን ቢያንስ 27 28 ያሳካል። የማንጎ አሁን ይሄ ምንድን ነው የሚባለው ዘሩ? ሎካል የሚባለው ሎካል ሲሉ ሰምቻለሁ። ስንት አይነት ነው ያለው ማንጎ አሁን በብዛት? ማንጎ 3 አይነት ነው ያለው። 3 አይነት? አራት ኬንት አለ፣ አፕል አለ፣ ቶሚ አለ እና ደግሞ ሎካል ማለት ነው። ሎካል ሰው አሁን በብዛት የሚፈልገው የትኛው ነው? የሚፈልገው ይሄ ሎካል ነው በብዛት የሚፈልገው። ሎካል በጣም ጣፋጭ ነው። እኔም በጣም ወደዋለሁ። ያ ጣፋጭ ነው። በጣም የሚፈልገው ህብረተሰቡ የሚፈልገው ሎካል ነው። እሺ፣ አመሰግናለሁ። እሺ፣ በርቱ።